ለእምነት ጽናት የተደረገው የ12ቱ ሐዋርያት ሰማዕትነት። በመጨረሻም ሐዋርያው ጴጥሮስም ክርስቶስ በተሰቀለበት መልኩ አልሰቀልም በማለቱ በመስቀሉ ተዘግዝቆ እንዲሰቀል ተደርጓል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር በመጣበት ወቅት አብረውት ሆነው ያገለግሉት ዘንድ ትምህርቱንና ተአምራቱን ይቋደሱ ዘንድ 12ቱን ሐዋርያት ሀብታምና ድሃ፣ ቀማኛና አሳ አጥማጅ ሳይል ሁሉንም በእኩል የመረጠ ሲሆን ከአመፀኛው ስምዖን አንስቶ በቀረጥ ብር ከከበረው ማቴዎስ ድረስ መርጦ ተከታዩ አድርጓቸዋል። እነርሱም ያላቸውን ሁሉ ትተው የተከተሉት ሲሆን ታዲያ በሕይወት ዘመናቸው ሳሉም ከክርስቶስ ጋር አብረው እግር በእግር እየተከተሉ የተማሩና አብረውት መከራውን የተቋደሱ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላም በመላው የምድር ጥግ በመሄድ ስለ ክርስቶስ አምላክነት በማስተማራቸው ከትናንሽ ግርፋቶች እስከ በእንጨት መሰቀል የሚያደርሱ ከባድ መከራዎችን ተቀብለዋል። ታዲያ እኔም ለዛሬ የ12ቱንም ሐዋርያት እጅግ ከባድና በከፍተኛ ስቃይ የተሞላ አሳዛኝ ሰማዕትነታቸውንና ፍጻሜያቸውን ላስቃኛችሁ ነውና አብራችሁኝ ቆዩ። ከዛ በፊት ግን ስለ ሰማዕትነታቸው በመጽሐፍ ቅዱስ ላይ በዝርዝር ተጽፎ የሚገኘው የጥቂቶቹ ብቻ ሲሆን በዚህ ቪዲዮ የተካተቱ የተቀሩት ሐዋርያት ሰማዕትነት ግን ከጥንታዊ ስነ ጽሑፎችና የታሪክ መጻሕፍት የተገኙ ስለመሆኑ ማሳወቅ እንወዳለን። አንደኛ፣ የዘብዴዎስ ልጅ ሐዋርያው ቅዱስ ያዕቆብ። ከ12ቱ ደቀ መዛሙርት መካከል ከይሁዳ ውጪ በአዲስ ኪዳን መጽሐፍ ላይ በዝርዝር ስለ አሟሟቱ ተጽፎ ከምናገኘው ሐዋርያ መካከል አንዱ የቅዱስ ያዕቆብ ሰማዕትነት ሲሆን ሐዋርያው ያዕቆብ የሌላኛው የክርስቶስ ደቀ መዝሙር የሆነው የሐዋርያው ዮሐንስ ወንድም ነው። ከሁሉም ደቀ መዛሙርት ከይሁዳ ቀጥሎ የሞተውም እርሱ ሲሆን የሐዋርያው የያዕቆብ ገዳይም ንጉሥ ሄሮድስ ነበር። ይህም ንጉሥ ታዲያ በዘመኑ በርካታ ሕፃናትን በቤተልሔም እንዲገደሉ ያስደረገና በንግስና ዘመኑም ክርስቲያኖችን በመግደልና በማሳደድ ይኖር የነበረ ንጉሥ ሲሆን እነሆም ያዕቆብን ያስገደለው ይኸው ንጉሥ ሄሮድስ ነበር። እንዲገደል የተደረገውም በጎራዴ ሰይፍ አንገቱ ተቆርጦ ሲሆን በሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይም እንደተጻፈውም የዮሐንስንም ወንድም ያዕቆብን በሰይፍ ገደለው ሲል ይናገራል። ሐዋርያው ያዕቆብ በተገደለበት ሰሞንም ሐዋርያው ጴጥሮስም እንዲሁ ታስሮ የነበረ ቢሆንም ተአምራዊ በሆነ መልኩ ኢየሱስ ክርስቶስ መልአኩን ልኮ አንዳች ሳይሆን ከእስር እንዳስፈታው ቅዱስ መጽሐፉ ይናገራል። ሁለተኛ፣ ሐዋርያው ቅዱስ ፊልጶስ። ሐዋርያው ፊልጶስ በመጽሐፍ ቅዱስ ላይ ከተጠቀሱት 4 ፊልጶሶች ውስጥ አንዱ ሲሆን ይበልጥ የሚታወቀውም በዮሐንስ ወንጌል ምዕራፍ 14 ከቁጥር 8 ላይ ጌታ ሆይ አብን አሳየንና ይበቃናል ያለው ሲሆን ክርስቶስም አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል፣ እንዴትስ አንተ አብን አሳየን ትላለህ እንዳለው ቅዱስ መጽሐፍ ላይ ተጽፏል። የሐዋርያው የፊልጶስ ሰማዕትነት ትንሽ ግራ የሚያጋባና እርስ በርስ የሚጣረሱ የተለያዩ መዛግብት የተገኙ ሲሆን አንዳንዶች በስቅላት ስለመሰዋቱ ሲናገሩ፣ ሌሎች ደግሞ በድንጋይ ተወግሮ እንዲሞት ተደርጓል ባይ ናቸው። የተቀሩት ደግሞ በሕመም ስለመሞቱ ቢሞክቱም ይበልጥ ተቀባይነት ያገኘው ግን ሐዋርያው ቅዱስ ፊልጶስ ቀሪ ዘመኑን ወንጌልን በመስበክ በእስያ ውስጥ እየተዘዋወረ ሳለ ፍርጂያ በምትባል ቦታ ላይ በድንጋይ ተወግሮና ተሰቅሎ ስለመሰዋቱ ይነገራል። ሶስተኛ፣ ሐዋርያው ቅዱስ እንድርያስ። ጴጥሮስ ወንድም የሆነውና ኢየሱስ እንዲከተሉት ከጠራቸው ደቀ መዛሙርቶቹ ውስጥ የመጀመሪያው የነበረው አሳ አጥማጁ እንድርያስ ግሪክ ውስጥ በምትገኝ ሮማንያ ውስጥ ባለች ልዩ ስሟ ፓትራስ ተብላ በምትጠራ አካባቢ እጅግ ስቃይ በተሞላበት መንገድ እንደተሰዋ አንዳንድ ጥንታዊ መረጃዎች ያሳያሉ።
የአካባቢውን የወቅቱ መሪ የነበረውን ሰው ሚስቱን ወንጌል ሰብካል በሚል በስቅላት እንዲቀጣ የተደረገ ቢሆንም ሐዋርያው እንድርያስ ግን ክርስቶስ እንደተሰቀለው አይነት መስቀል ላይ ልሰቀል ብቁ አይደለሁም ብሎ በማሰቡ የኤክስ ምልክት በተሰራ አግድም መስቀል ላይ ልክ እንዲህ ባለው መልኩ ተሰቅሎ እንዲሞት ተደርጓል። እንዲህ ያለው መስቀልም የቅዱስ እንድርያስ መስቀል በመባል እንዲጠራ ምክንያት የሆነ ሲሆን ከመስቀሉ በፊት ግን ረዘም ላሉ ቀናት በግርፋትና በድብደባ የቆየ ሲሆን በመስቀል ላይ ሳለም ለ3 ቀናት ሕይወቱ ሳትጠፋ ወንጌልን ለወታደሮች ሲሰብክና ሲመሰክር እንደቆየ መዛግብት ይናገራሉ። በዛች ቅጽበትም ሐዋርያው እንድርያስ ይህችን ዕለት በጉጉት ስጠብቅ ነበር፣ በመስቀሉ ላይ መሞቴ ይህ ለኔ ክብሬ ነው፣ ምክንያቱም መስቀልን ክርስቶስ በሥጋው ተሰቅሎበት ቀድሶታልና እያለ ሕይወቱ ማለፉ ይነገራል። አራተኛ ሐዋርያው ቅዱስ በርተለሜዎስ። ሐዋርያው በርተለሜዎስ ከተቀሩት ደቀ መዛሙርት ከክርስቶስ ዕርገት በኋላ ያለው ሕይወቱ ብዙም ስለማይታወቅ ከሐዋርያት መካከል ምስጢረኛው የሚባል ሲሆን አንዳንዶችም በርተለሜዎስ ሌላኛው ስሙ ናትናኤል ስለመሆኑ ይናገራሉ። ለዚህም ምክንያታቸው ደግሞ በዮሐንስ ወንጌል ላይ ናትናኤል የሚባል ሐዋርያ ስለመገለጹ የሚያነሱ ሲሆን በርተለሜዎስም ከክርስቶስ ትንሣኤ በኋላ ስላለው ሕይወት ግልጽ የሆነ መረጃ ባይኖርም አንዳንዶች ግን በቀድሞዋ በአርሜንያ በአሁኗ ቱርክ ወንጌልን በመስበክ ላይ ሳለ በቁሙ ቆዳው ተገፎ ስለመቀበሩ ይናገራሉ። የተቀሩት ደግሞ አይደለም ተሰቅሎ ነው የሞተው ብለው የሚሞግቱም ያሉ ሲሆን ያም ሆነ ይህ ግን በርተለሜዎስ ወንጌልን በመስበኩ በአሰቃቂ ሁኔታ መስዋዕት መሆኑ እሙን ነው። አምስተኛ ሐዋርያው ቅዱስ ስምዖን። ሐዋርያው ስምዖን ክርስቶስ ውሃን ወደ ወይን የቀየረበትን ተአምር ከተመለከቱ ሰዎች ውስጥ አንዱ ሲሆን አመፀኛ የነበረው ስምዖን ዕድሜው ከገፋ በኋላ በዘመኑ በነበረው ገዢ ትእዛዝ ስለመገደሉ ቢነገርም በተለያየ ግለ ታሪኩ ላይ ግን ስለ ፍጻሜው ሲናገሩ የተለያዩ ጽሑፎች ተጽፈው ተገኝተዋል። ከነዚህም መካከል አርሜንያዊው የታሪክ ጸሐፊ የቱርኒ ሙሴ ስምዖን እርሱም ልክ እንደ ወንድሞቹ መስዋዕት እንደሆነና በኢቤሪያ ግዛት ውስጥ ተሰቅሎ እንደሞተ የሚገልጽ ሲሆን ገሚሱ ደግሞ በሕይወት ሳለ በእሳት ተቃጥሎ እንደሞተ ይናገራሉ። የተቀሩት ደግሞ አይደለም ስምዖን የሞተው ለሁለት በጉራዴ ተሰንጥቆ ነው የሞተው የሚሉም አሉ። ስድስተኛ ሐዋርያው ቅዱስ ቶማስ። ሐዋርያው ቶማስ ብዙዎቹ ተጠራጣሪው ቶማስ በሚል ያውቁታል። ለዚህም ምክንያታቸው ደግሞ የክርስቶስ ትንሣኤ በሐዋርያት ሲነገር አላምን በማለቱ በኋላ ላይም ክርስቶስ ራሱ ተገልጾ የእጆቹን ችንካሮችና ጎኑን በመዳሰስ መነሳቱን በማመኑ ነበር። ከክርስቶስ ትንሣኤ በኋላ ሐዋርያው ቅዱስ ቶማስ በሶርያና ህንድ ውስጥ ወንጌልን በመስበክ ያገለግል የነበረ ሲሆን በደቡብ ህንድ አካባቢ በሚኖሩ የሌላ እምነት ተከታዮች አማካኝነት እንደ ጦር በተዘጋጀ የዛፍ እንጨትና በጋለ ብረት ካሰቃዩት በኋላ በሕይወት ሳለ እንዳቃጠሉት ጥንታዊ ጽሑፎች አስፍረውታል። ሰባተኛ ሐዋርያው ቅዱስ ታዲዮስ ወይንም የቅዱስ ዮሐንስ ወንድም ይሁዳ። ሐዋርያው ቅዱስ ታዲዮስ ከክርስቶስ ትንሣኤ በኋላ በተለያዩ ስፍራዎች እየተዘዋወረ ሲሰብክ የነበረ ጎበዝ ሐዋርያ ስለመሆኑ ብዙዎች የሚስማሙ ሲሆን ስለ አሟሟቱም የተለያዩ ታሪኮች ተጽፈው ተገኝተዋል። አንዳንድ ጽሑፎች በጦር ተወግቶ ስለመሞቱ ቢናገሩም ሌሎች ደግሞ በሚከብድ መልኩ በመጥረቢያ ተመቶ ሰማዕት ስለመሆኑ ያትታሉ። ስምንተኛ ሐዋርያው ቅዱስ ማቴዎስ። ሐዋርያው ማቴዎስ የክርስቶስ ደቀ መዝሙር ከመሆኑ በፊት ቀራጭ የነበረ ሰው ሲሆን በመጽሐፍ ቅዱስ ላይም 7 ጊዜ ስሙ ተጠቅሷል። በጊዜውም ቀራጭነት የሚወገዝ ሥራ ቢሆንም ክርስቶስ ግን ከማኅበረሰቡ ለተገለሉት ጭምር ዓላማ እንዳለው ለማሳየት ሲል ይህንን ሰው ከነማንነቱ ተከተለኝ ሲል መርጦታል። ሐዋርያው ማቴዎስም
አይሁዳውያን ክርስቶስን እንዲቀበሉ አጥብቆ ይመኝ የነበረ ሰው በመሆኑ ከሕልፈቱ ቀደም ብሎ የማቴዎስ ወንጌልን ጽፏል። በመጨረሻም በሰይፍ እስከ ተቀላባት ዕለት ድረስ ወንጌልን ያለማቋረጥ አጥብቆ ይሰብክ የነበረ ሲሆን አሟሟቱን በተመለከተ በርካታ መላምቶች ያሉ ቢሆንም በተፈጥሯዊ መንገድ ስለመሞቱ የሚያትቱ እንዳሉ ሁሉ ከሁሉም ግን በተደጋጋሚ የሚገለጸው ወደ ኢትዮጵያ በመምጣት በጎራዴ ተቀልቶ ሰማዕት ሆኖ ስለመሞቱ ነው። 9ኛ ሐዋርያው ቅዱስ ያዕቆብ ወይንም የእልፍዮስ ልጅ። ከክርስቶስ ሞት በኋላ በኢየሩሳሌም ለረጅም ጊዜ ያገለገለው ሐዋርያው ያዕቆብ በጊዜው ክርስቶስን የሰቀሉት አይሁዳውያን ሐዋርያው ያዕቆብ የክርስቶስን ትንሣኤ እንዲክድና እንዲያስተምር ያስገድዱት የነበረ ሲሆን እርሱም የክርስቶስን ከሞት መነሳት አልክድም በማለቱ ከቤተ መቅደስ አናት ላይ ቁልቁል የጣሉት ሲሆን እንደዛም ሆኖ ባለመሞቱ በጦርና በብረት ቀጥቅጠው ገድለውታል። ሐዋርያው ቅዱስ ያዕቆብን ብዙዎች በመጽሐፍ ቅዱስ ከአዲስ ኪዳን መካከል አንዱ የሆነውን በመጽሐፍ ከሚታወቀው ወንጌላዊው የዘብዴዎስ ልጅ ያዕቆብ ጋር የሚያምታቱት ሲሆን ሐዋርያው ቅዱስ ያዕቆብ ግን በግብጽና በእስራኤል ሀገር እየተዘዋወረ ወንጌል በሚሰብክበት ወቅት ከክርስቶስ ዕርገት ከ60 ዓመት በኋላ እንደተሰዋ ይነገራል። 10ኛ ሐዋርያው ቅዱስ ጴጥሮስ። ሐዋርያው ቅዱስ ጴጥሮስ በ12 ደቀ መዛሙርቶች ዘንድ እንደ መሪ ይታይ የነበረ ሐዋርያ ሲሆን ኑሮውንም ያደረገው በገሊላ በምትገኝ ቤተሳይዳ በምትባል ቦታ ነበር። መጽሐፍ ቅዱስም ሐዋርያው ጴጥሮስን ሲገልጸው የዋህና ለኢየሱስ እጅግ ታማኝ አድርጎ ሲሆን ክርስቶስም በሮም ወታደሮች እጅ በገባ ጊዜ 3 ጊዜ ዶሮ ሳይጮህ ትክደኛለህ ባለው መሰረት 3 ጊዜ ክዶታል። ኢየሱስ በውሃ ላይ ሲራመድና ሙታን ሲያስነሳ ብዙ የክርስቶስ ታምራትን የተመለከተም ሐዋርያ ነው። በመጨረሻም በሮም ሀገር ከክርስቶስ ልደት በኋላ በ68 ዓመተ ምህረት በኢምፔረር ኔሮ ዘመን በስቅላት የተገደለ ሲሆን ክርስቶስ በተሰቀለበት መልኩ አልሰቀልም በማለቱ በመስቀሉ ተዘግዝቆ እንዲሰቀል ተደርጓል። 11ኛ ሐዋርያው ቅዱስ ዮሐንስ። አሳ አጥማጁ ሐዋርያው ዮሐንስ ሐዋርያት ሲመረጡ በ3ኛ ላይ የተመረጠውና ከሁሉም ደቀ መዛሙርት መጨረሻ ላይ የሞተው እርሱ ሲሆን ብዙዎች አሟሟቱን በታሪክ በተለያዩ መልኮች ገልጸውታል። የክርስቶስን ከሞት መነሳቱን ከሰማ በኋላም ቀድሞ ወደ መቃብሩ የደረሰው ሐዋርያው ዮሐንስ ሲሆን በክርስቶስ የስቅለት ወቅትም እመቤታችን ቅድስት ድንግል ማርያምን ከጎኗ በመሆን ሲያጽናናት የነበረውም ሐዋርያው ዮሐንስ ነበር። ከክርስቶስ ዕርገት በኋላም ከፍተኛ ስቃይና መከራን ያየ ከመሆኑ በላይ በሚፈላ ዘይት ውስጥ እንኳን ሳይቀር ተወርውሮ በፈጣሪ በተአምራት መትረፍ ችሏል። ከዚያም ወደ ፓትመስ ደሴት እንዲሄድ ከተደረገ በኋላ ከፈጣሪ በተሰጠው መልእክት መሰረት የዮሐንስ ራእይን የጻፈ ሲሆን ከዚያም ዕድሜው ገፍቶ በተፈጥሯዊ ሞት ሊሞት ችሏል። 12ኛ የአስቆሮጡ ይሁዳ። ይሁዳ ከሁሉም ደቀ መዛሙርት ቀድሞ የሞተው ሐዋርያ ሲሆን ከሌሎቹ በተለየ ስለ ክርስቶስ ብሎ ከመሰዋት ይልቅ ጌታውን ለ30 ዲናር ብሎ በመካዱ በተሰማው ከባድ ጸጸት ምክንያት ራሱን በራሱ በገመድ ሰቅሎ ሊሞት ችሏል። እርሱም የሰራው ስህተት አግባብ አለመሆኑን ተረድቶ 30 ዲናሩን ዳግም ለሰጡት ቄሶች ለመመለስ ቢሞክርም ማንም ሊቀበለው ፈቃደኛ ባለመሆኑ በማቴዎስ ወንጌል እንደተጻፈው ራሱን ሰቅሎ ከሞተ በኋላ የሆድ ዕቃው ሳይቀር ተዘርግፎ ስለመውጣቱ ተጽፎ ይገኛል። በሌላ በኩልም በሐዋርያት ሥራ መጽሐፍ ሐዋርያት ሥራ ምዕራፍ 1 ቁጥር 18 ላይ ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ሲል ይገልጸዋል። እናም የይሁዳ ትልቁ ኃጢአት ክርስቶስን አሳልፎ መስጠቱ ሳይሆን ክርስቶስ ይቅር ይለኛልን ብሎ አለማመኑ ነበር።
በመጨረሻም ዋናው ቁም ነገሩ የሐዋርያቱ አሟሟት ሳይሆን ራሳቸውን መስዋዕት አድርገው የሰጡት የክርስቶስ አምላክነት አዳኝነትና ፍቅሩን ለዓለም ሁሉ ለማስተማር ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስን መንገድ ተከትለው ለዓለም ምሳሌ መሆን ችለዋል።